ሰላም ሰላም ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በክፍል 1 ወይም ፓርት 1 ይዤላችሁ የመጣሁትኝ በብዛት በአማርኛ ዕለት ከዕለት የምንናገራቸውን ቃላቶች እንዴት አድርገን ወደ እንግሊዘኛ እንቀይራቸዋለን ወይም እንዴት አድርገን ኤክስፕረስ እናደርጋቸዋለን እንገልጻቸዋለን ማለት ነው የሚለውን አብረን በዛሬ ቪዲዮ የምንማማር ይሆናል። ከእናንተ የሚጠበቀው እኛን በስነ ስርዓቱ መከታተል። ይህ ክፍል 1 ወይም ፓርት 1 ነው ማለት ነው። ራሳችሁን በየቀኑ አንዳንድ ቪዲዮዎችን በማየት ማሳደግ ትችላላችሁ። ቀጥታ ወደ ትምህርቱ። እሺ፣ በዛሬ ክፍላችን ቁጥር 1 ብለን ይዘንላችሁ የመጣ ነው። ብዙውን ጊዜ ከሰዎች ጋርም ስንሆን ከምንም ጋር ስንሆን የምናገረው ቃል አንድ ማን አለ? መሆን የሚል ቃል አለ። መሆን የሚለውን ቃል እንዴት አድርገን በእንግሊዘኛ ልንገልጸው እንችላለን፣ እንዴት አድርገን በእንግሊዘኛ አማርኛ ልንጽፈው እንችላለን የሚለውን አብረን እናያለን ማለት ነው። እንዲሁም በመሆን በሚለው ቃል አረፍተ ነገሮችን ወይም ሀረጎችን እየመሰረትን የምንለማመድ ይሆናል። ተከታተሉ። ከዚህ ላይ መሆን ይላል። መሆን ማለት ይህኛው እንግሊዘኛ በአማርኛ እንዴት ማለት መ ማለት ኤምኢ እንደሆነች፣ ሆ ማለት ኤችኦ፣ ን ማለት ኤን እንደሆነች አድርገን ይህ መሆን ይላል። ይህ መሆን ነው። ይህኛው ደግሞ በሌላ አገላለጽ መሆን ብለን እንጽፈዋለን ማለት ነው። ግን መሆን የሚለው የእንግሊዘኛ ትክክለኛ ፍቺው ወይም ቀጥተኛ ፍቺው ማን ሊሆን ይችላል? ቱ ቢ አለዚያም ቱ ቢካም ሊሆን ይችላል ማለት ነው። ማን አልኳችሁ? ቱ ቢ አለዚያም ደግሞ ቱ ቢካም ብላችሁ ኤክስፕረስ ታደርጋላችሁ በእንግሊዘኛ ማለት ነው። በእንግሊዘኛ ልትናገሩ ብትሞክሩ፣ በእንግሊዘኛ በአማርኛ መጻፍ ከፈለጋችሁ ደግሞ ይሁላችሁ መሆን የሚለው ይህን ይመስላል ማለት ነው። እሺ ቤተሰቦች፣ መጀመሪያ መሆን የሚለውን በአማርኛ እንዴት ብለን እንጠቀመዋለን? እዚህ ላይ እንደምታዩት ዶክተር ይላል። ዶክተር መሆን እፈልጋለሁ። እዚህ ላይ በዋነኝነት ልጠቀም ያሰብኩትን መሆን የሚለውን እንዴት አድርገን ነው በአማርኛ የተጠቀምን ነው። ከዚያ በአማርኛ ከተጠቀምን ነውስ እንዴት አድርገን ወደ እንግሊዘኛ እንቀይረዋለን የሚለውን አብረን ማለት ነው። ስለዚህ ዶክተር መሆን እፈልጋለሁ። መሆን ማለት ከዚህ ላይ እንደምታዩት መሆን የሚል አለ፣ ከዚህ ላይ መሆን የሚል አለ። እዚያ ይህንን ዶክተር መሆን እፈልጋለሁ የሚለውን ተጠቀሙ ማለት ነው። ይህ በአማርኛ ነው። ኦኬ፣ ይህኛው ደግሞ እንግሊዘኛ አማርኛ ማለትም ዶክተር የሚለውን የራሱን እዚህ ላይ ዶክተር፣ መሆን የሚለውን ደግሞ ከዚህ ላይ መሆን፣ ከዚህ እፈልጋለሁ ማለት ደግሞ ይህኛው እፈልጋለሁ ይላል። ይህኛው እንግሊዘኛ አማርኛ ምንም ቼንጅ ሳይቀየር ጽሁፉ በእንግሊዘኛ ስለተጻፈ ብቻ ማለት ነው። በእንግሊዘኛ ስለተጻፈ ብቻ እንጂ እፈልጋለሁ ነው። ይህም መሆን ነው ሲነበብ፣ ይህም ዶክተር። ዳይሬክትሊ በእንግሊዘኛ ለመግለጽ ወይም ለመናገር ብትፈልጉ ዶክተር መሆን እፈልጋለሁ ብትሉ እንዴት እንደምትጠቀሙት እዚህ ላይ ላስቀምጥላችሁ። ይታያችኋል። ምን ትላላችሁ መሰላችሁ? አሁን እናንተ ስትናገሩ ዶክተር መሆን እፈልጋለሁ ብትሉ በእንግሊዘኛ አይ ዋንት ቱ ቢካም ኤ ዶክተር። ማን አልኳችሁ? አይ ዋንት ቱ ቢካም ኤ ዶክተር። ቢካም። ኦኬ፣ አይ ዋንት ቱ ቢካም ዶክተር ብላችሁ ኤክስፕረስ ታደርጋላችሁ ማለት ነው። ስለዚህ ዶክተር መሆን እፈልጋለሁ አላችሁ። ስለዚህ አይ ዋንት ቱ ቢካም ዶክተር ብላችሁ ኤክስፕረስ ማድረግ ትችላላችሁ ማለት ነው። ሶ ዛሬ በዋነኝነት ይዤ የመጣው መሆን ከሚለው ላይ ቱ ቢ አለዚያ ቱ ቢካም ብላችሁ ኤክስፕረስ ወይም መግለጽ እንደምትችሉ ተማማርነን ማለት ነው። አሁን ደግሞ ወደ ቀጣዩ እንሂድ። ወደ ሁለተኛው ስንመጣ ደግሞ በብዛት ቀን ተቀን ውሏችን እና የሚለውን እንጠቀማለን በማንኛውም ሰዓት። ሶ እና የሚለውን እንዴት አድርገን በእንግሊዘኛ እንገልጻለን? ተከታተሉኝ። እና ማለት ይች ናት፣ እና ና ናት። ማን አልኩኝ? ይች እናት፣ ይች ና ናት። እና አንዷን ኤን ማስወጣት ትችላላችሁ፣ ግን በብዛት እና ብላችሁ እንደዛ አድርጋችሁ ኤክስፕረስ ብታደርጉት ሞር አሪፍ ነው ማለት ነው። ይሄ ምንድን ነው የሚለው? እና ነው የሚለው። ከዚህ ላይ እንደምታዩት ቀጥታ ዳይሬክትሊ እና የሚለውን በእንግሊዘኛ እንዴት ነው የምትጠቀሙት? ኤንድ ነው። ቀጥታ ዳይሬክት ትርጉሙ እና ማለት ኤንድ ነው። እና ማለት በእንግሊዘኛ ዳይሬክት ትርጉሙ ኤንድ ነው። ይህ እና ማለት ደግሞ አማርኛ በእንግሊዘኛ ስንጽፈው ማለት ኢ እንደሆነች እና ማለት ኤን እንደሆነ የምንገልጸው ነው ማለት ነው። ሶ
እና የሚለውን እንዴት አድርገን በአማርኛ መጀመሪያ ሀረግ ወይም አረፍተ ነገር እንጠቀማለን? ተከታተሉ። አማሪክ አለ። ዮናስ እና ሳራ መጡ። ምን አልኳችሁ? ዮናስ እና ሳራ መጡ። ዮናስ እና ሳራ መጡ። ስለዚህ እና የምትለዋን ከዚች ላይ ተጠቀምንናት ማለት ነው። በብዛት እናንተ ብትጠቀሙት እና የሚለውን ቃል ስንጠቀመው ዮናስ እና ሳራ መጡ ብለን ተጠቀምን ነው። እንግሊዘኛ አማርኛ ስንጽፈው ዮናስ ማለት ይህ ነው። ዮናስ እዚያ ይህኛው ደግሞ ምን ይላል? እና ማለት ነው። ሳራ ማለት ደግሞ ይህሳ ሳራ፣ እዚያ መጡ ለሚለው ደግሞ መጡ። ዳይሬክትሊ እንግሊዘኛ ትርጉሙ ዮናስ እና ሳራ መጡ የሚለውን በእንግሊዘኛ ኤክስፕረስ እናደርገው ወይም ስንገልጸው በእንግሊዘኛ ይላችኋል። እዚህ ላይ እንግሊዘኛ ይላል፣ እዚህ ላይ አማርኛ ይላል። ዮናስ ኤንድ ሳራ ኬም። ኦኬ፣ ዮናስ ኤንድ ሳራ ኬም ብላችሁ ኤክስፕረስ ታደርጋላችሁ ማለት ነው። ስለዚህ ኤንድ የሚለውን እና የሚለውን እዚህ ላይ ተጠቀምነ ማለት ነው። እዚህ ላይ ኤንድ ማለት ይኸው እዚህ ላይ ኤንድ የሚለው እንግሊዘኛ ትርጉሙ ነው። እና ማለት ደግሞ አማርኛ ትርጉሙ እዚህ ላይ ነው ማለት ነው። ሶ በቀላል መንገድ እና የሚለውን እንዴት አድርጋችሁ እንደገለጻችሁት በዚህ ቪዲዮ ተማርነ ማለት ነው። ሶ የእናን እንዴት አድርጋችሁ መጠቀም እንዳለባችሁ ተገንዝባችኋል ብዬ ተስፋ አደርጋለሁ። ወደ ቀጣዩ ልሄድላችሁ። ወደ ቀጣዩ ስመጣላችሁ ደግሞ ሶስተኛው ነው። ሶስተኛ ናምበር 3 ወደ የሚለውን እንገልጻለን ማለት ነው። ወደ ይሄ ወደ ነው፣ ይህም ወደ ነው የሚለው ወማት ደብሊው ኢ እንደሆነ ደማት ደግሞ ዲ ኢ እንደሆነ ኤክስፕረስ እናደርጋለን። ከባለፈው ቪዲዮ አስተምሬያችኋለሁ። ካለበለዚያም ከላይ ላይ ያስቀምጥላችኋለሁ ታገኙታላችሁ ማለት ነው። ስለዚህ ወደ የሚለው ዳይሬክትሊ ትርጉሙ ምን ሊሆን ይችላል? ቱ ሊሆን ይችላል። አለዚያም ቱዋርድስ ልትሉ ትችላላችሁ። ወደ ማለት ዳይሬክት ትርጉሙ ቱ አለዚያም ቱዋርድስ ብላችሁ ትገልጻላችሁ ማለት ነው። ሶ ወደ የሚለውን እንዴት አድርገን በአማርኛ እንጠቀመዋለን? መጀመሪያ በአማርኛ እንዴት እንደምንጠቀመው ካወቅነን ነው አይደል ወደ እንግሊዘኛ መሄድ ያለብን። ስለዚህ ወደ ቤት እየሄድኩ ነው። ምን አልኩኝ? ወደ ቤት እየሄድኩ ነው አልኩኝ። ሶ በአማርኛ ወደ የሚለውን እንዴት እንደምጠቀም አወቅኩ ማለት ነው። ወደ ቤት እየሄድኩ ነው። በእንግሊዘኛ አማርኛ ወደ ቤት እየሄድኩ ነው። ወደ ቤት እየሄድኩ ነው ይላል። ወደ ቤት እየሄድኩ ነው። ስለዚህ ወደ እንግሊዘኛው ስመጣላችሁ ቀጥተኛ ዳይሬክት እንግሊዘኛ ትራንስሌሽን ወይም ትርጉሙ አይ አም ጎይንግ ቱ ዘ ሃውስ። አይ አም ጎይንግ ቱ ዘ ሃውስ። አም ጎይንግ ቱ ዘ ሃውስ በቀላሉ መንገድ አይ አም ጎይንግ ቱ ዘ ሃውስ፣ አም ጎይንግ ቱ ዘ ሃውስ ብላችሁ ኤክስፕረስ ማድረግ ወይም መግለጽ ትችላላችሁ ማለት ነው። ሶ በቀላል መንገድ ይህን ተረዳችሁ ማለት ነው ቤተሰቦች። እሺ ወደ የሚለውን በቀላሉ ገብቷችኋል ብዬ አስባለሁ። ቱ ወይም ቱዋርድስ በሚለው ሳብስቲዩት በማድረግ ወይም በመተካት የአማርኛ እንግሊዘኛ ትርጉማችሁን ሁለቱንም ማሳደግ ትችላላችሁ ማለት ነው። ከዚህ ላይ አሁን ሳስተምራችሁ አንደኛ አማርኛ እያስተማርኳችሁ ነው፣ ሁለተኛ እንግሊዘኛ አማርኛ፣ ሌላኛው ደግሞ ዳይሬክት እንግሊሹን እያስተማርኳችሁ ነው ማለት ነው። ቀጥታ እንግሊዘኛው ማለት ነው። ኦኬ ወደ አራተኛው ስመጣላችሁ ቤተሰቦች፣ ወደ አራተኛው ስመጣላችሁ የምትለዋን በጣም ጥቅም አላት። ማለት ኦፍ ነው። ኦፍ የምትለው ኦፍ ማለት ነው። ስለዚህ አሁን ለምሳሌ ይህን እንዴት እንደምንጠቀሙት እንዩ። ይህ የዓለም መጽሐፍ ነው። ምን አልኩኝ? ይህ የዓለም መጽሐፍ ነው። የምትለዋን ከዚች ላይ ተጠቀሙ። ይችኛዋን ይህ የዓለም መጽሐፍ ነው አልኩኝ። ስለዚህ ኦኬ እዚህ ላይ ቅርታ ሶሪ፣ ይህ የአልማዝ ይላል። የዓለምና የአልማዝ ተመሳሳይ ነው። ስሙ አልማዝ የዓለም የሚለውና የአልማዝ ተመሳሳይ ስለሆነ ግራ እንዳትጋቡ። መጽሐፍ ነው። ይህ የአልማዝ መጽሐፍ ነው። መጽሐፍ ነው። ኦኬ ሶ ይሄኛው እንግሊዘኛ አማርኛ ማለት ነው። እዚህ ላይ ግን
ዓለም የሚለውን አልማዝ ብያለሁ፣ አቀያይሬያለሁ። ሶ ከዚህ ላይ ዓለም ነው የሚለው፣ ከዚህ ላይ አልማዝ ነው ያልኳችሁ። ስለዚህ ዓለም ማለት ትችላላችሁ ማለት ነው። ዓለም። ወደ እንግሊዘኛ ዳይሬክት ትርጉሙ ስመጣላችሁ በእንግሊዘኛ ዘ ቡክ ኦፍ አልማዝ ማለት ትችላላችሁ። አሁን ለምሳሌ ዘ ቡክ ኦፍ አልማዝ መጽሐፉ የዓለም ነው ብትሉ በሌላ አገላለጽ ዘ ቡክ ኦፍ አልማዝ፣ ዘ ቡክ ኦፍ አልማዝ። ሶ ኦፍ የሚለው እዚህ ላይ ተጠቀምን ማለት ነው። የ ማለት ደግሞ ከዚህ ላይ የምትለዋን ወይ ነው የ ዋይ ኢ፣ አለዚያም ደግሞ ይችኛው የ ከዚች ላይ እንደተጠቀምን በቀላል መንገድ መረዳት ትችላላችሁ ማለት ነው ቤተሰቦች። ወደ አምስተኛው ስመጣላችሁ እኔ የሚለውን እንግሊዘኛ አማርኛ ኢኤንኢ ነው። እኔ እዚያ እኔ የሚለው አይናት፣ አለዚያ ደግሞ ሚ። እኔ ለማለት በእንግሊዘኛ ዳይሬክት ትርጉሙ አይ አለዚያ ሚ። እኔ አይ አለዚያ ሚ። እኔ የሚለውን ትወስዳላችሁ ማለት ነው። ወደ አማርኛ መጀመሪያ እንተርጉም እስኪ። አረፍተ ነገር ወይም ቃላትን አረፍተ ነገር ወይም ሀረግን መስርትለት እስኪ። እኔ ተማሪ ነኝ ይላል። እኔ አያችሁ፣ እኔ የሚለው በአማርኛ ቀጥታ ተጠቀሙላችሁ። እኔ ተማሪ ነኝ፣ እኔ ተማሪ ነኝ። ኦኬ፣ እንግሊዘኛ በአማርኛ ትርጉሙ እኔ የሚለውን ይህን እንጠቀም። እኔ ያው እኔ ይላል። እኔ ተማሪ ነኝ። ኦኬ፣ እኔ ተማሪ ነኝ። ኦኬ፣ ይህኛው እንደምታዩት እኔ የሚለውን ከዚህ ላይ እንግሊዘኛ በአማርኛ እኔ የሚለውን ማለት ነው። ተማሪ ነኝ የሚለው ደግሞ እንዳለ ይህኛው ማለት ነው ሲተረጎም። ወደ ቀጥታ እንግሊዘኛ ትርጉሙ ስመጣላችሁ ደግሞ እንግሊዘኛ ትርጉሙ አይ አም ስቱደንት ብላችሁ ትናገራላችሁ። እኔ ተማሪ ነኝ ለማለት ፈልጉ አይ አም ስቱደንት ብላችሁ ኤክስፕረስ ታደርጋላችሁ ማለት ነው ቤተሰቦች። ቀላል ነዋ። ተከታተሉ። ከዚህ በኋላ እንደዚህ እያልን ስለምንመሰረት ሀሳቡን ያዙትና አብረን የምናይ ይሆናል ማለት ነው። እሺ ቤተሰቦች፣ ወደ ስድስተኛው ስመጣላችሁ ቀን ተቀን ውሏችን ከምንጠቀመው አንዱ ውስጥ የሚለውን ነው። ውስጥ ማለት በእንግሊዘኛ አማርኛ WIST ውስጥ ይላል። ይህኛው ዳይሬክት እንግሊሽ ትርጉሙ ደግሞ እንግሊዘኛ ትርጉሙ ኢን ልትሉ ትችላላችሁ፣ አለዚያም ደግሞ ኢንሳይድ ልትሉ ትችላላችሁ። ኢን አለዚያም ኢንሳይድ ልትሉ ትችላላችሁ። ፎር ኤግዛምፕል መጀመሪያ ውስጥ የሚለውን በአማርኛ እንዴት እንደምንጠቀሙ እንይ። በአማርኛ የመጀመሪያ እንዴት እንደምንጠቀመው መኪናው ውስጥ ማን አለ ትላላችሁ። ማን አልኩኝ? መኪናው ውስጥ ማን አለ። ውስጥ የሚለውን ከዚህ ላይ ተጠቀምኩት ማለት ነው። ውስጥ ማለት ይሄኛው ኦኬ፣ ማን አለ። ሶ እንግሊዘኛ በአማርኛ ስንጽፈው ይሄኛውን መኪናው ውስጥ ማን አለ ብለን ለመጠቀም ስንፈልግ መኪናው ውስጥ ማን አለ ይላል። ይሄኛው መኪናው ውስጥ ማን አለ። ኦኬ፣ እንግሊዘኛ ቀጥታ ትርጉሙን ስንሄድ እንግሊዘኛ ትርጉሙ who is inside the car ማንን ተጠቀሙ? ኢንሳይድ የሚለውን ተጠቀምና ማለት ነው። እዚህ ላይ ኢንሳይድ who is inside the car ብለን እንገልጸዋለን ማለት ነው። ስለዚህ በቀላል መንገድ ውስጥ የሚለውን ተጠቀምነ ማለት ነው ቤተሰቦች። ወደ ቀጣይ እንሂድ። ወደ ሰባተኛው ስመጣላችሁ ቀን ተቀን ከምንጠቀማቸው ቃላቶች መካከል መያዝ። ስለዚህ መያዝ እንግሊዘኛ በአማርኛ ትርጉሙ ማለት ነው መያዝ ይህን ይመስላል። ቱ ሃብ ሊሆን ይችላል፣ አለዚያም ደግሞ ቱ ሆልድ ሊሆን ይችላል፣ ቱ ካች ሊሆን ይችላል ማለት ቱ ካች ሊሆን ይችላል። ቲ ሳይለንት ታደርጓታላችሁ ማለት ነው። ኦኬ፣ ስለዚህ መያዝ የሚለውን ቱ ሃብ፣ ቱ ሆልድ፣ ቱ ካች። ኦኬ፣ ቀጥታ የአማርኛ መያዝ የሚለውን እንዴት እንደምንጠቀሙ ይህንን ቦርሳ መያዝ ትችላለህ ብዬ ስጠይቀው ይህንን ቦርሳ መያዝ ትችላለህ፣ ምን አልኩኝ? ይህንን ቦርሳ መያዝ ትችላለህ። ያው መያዝ የሚለውን በአማርኛ ትርጉም ጻፍንለት ማለት ነው። ትርጉም ሳይሆን እንዴት አድርገን ሀረግ ወይም አረፍተ ነገር ሀሳብ እንደምንገልጽ የምንጠቀምበት ማለት ነው። ሶ እንግሊዘኛ በአማርኛ
ይህንን ቦርሳ መያዝ ትችላለህ? ይህንን ቦርሳ መያዝ ትችላለህ አልኩኝ። ይህንን ቦርሳ መያዝ ትችላለህ አልኩኝ። እዚህ ስንመጣ ደግሞ እንግሊዘኛ ዳይሬክት ትርጉሙ ይሄኛው እንግሊዘኛ አማርኛ ነው። ይህ ምንድን ነው? እያንዳንዱ ፊደል ነው ወደ እንግሊዘኛ ቀይረን ቴክስቱን የአጻጻፍ ሲስተሙን የቀየርነው። ይሄኛው ግን ዳይሬክት እንግሊሽ ትርጉም ነው ማለት ነው። ሶ ካን ዩ ሆልድ ዚስ ባግ ምን አልኩኝ? ካን ዩ ሆልድ ዚስ ባግ ብዬ እንግሊዘኛ ዳይሬክት ይህንን ቦርሳ መያዝ ትችላለህ ለማለት ፈልግ ካን ዩ ሆልድ ዚስ ባግ ካን ዩ ሆልድ ዚስ ባግ ብላችሁ ትገልጻላችሁ ማለት ነው። ሶ ከዚህ ላይ በዋነኝነት እንድትይዙ የፈለኩት መያዝ ማለት ቱ ሃብ ሊሆን ይችላል፣ ቱ ሆልድ ሊሆን ይችላል፣ ቱ ካች ሊሆን ይችላል ማለት ነው። ኦኬ ቱ ካች። ስለዚህ ይህን ይመስላል ማለት ነው። ወደ ቀጣዩ ወደ ስምንተኛው ስንመጣ ደግሞ ያንን አሁን ለምሳሌ ያንን ትላላችኋ በእንግሊዘኛ አማርኛ ያንን ማለት እንደዚህ ብላችሁ ነው መጻፍ ያለበት። ያንን ኦኬ። ዳይሬክት እንግሊሽ ትርጉሙ ዛት ነው የሚሆነው ማለት ነው። እንግሊዘኛ ዳይሬክት ትርጉሙ ዛት ኦኬ፣ ዛት። ስለዚህ አማሪክ ወደ አማርኛ ያንን የሚለውን እንዴት አድርገን እንጠቀሙ በሐረግ ወይም በአረፍተ ነገሮች ማለት ነው። ያንን ፊልም ማየት እፈልጋለሁ ትላላችሁ። እጃችሁን እየጠቆማችሁ የሆነ ፖስተር ወይም የሆነ ነገር አይታችሁ ያንን ፊልም ማየት እፈልጋለሁ ልትሉ ትችላላችሁ። ያንን ፊልም ማየት እፈልጋለሁ። ኦኬ። እንግሊዘኛ በአማርኛ ያንን ፊልም ማየት እፈልጋለሁ። ኦኬ። ይሄኛው ዳይሬክት ቴክስት ነው የጻፉለት ማለት እንግሊዘኛ በእንግሊዘኛ ሆኖ አማርኛ ሲነበብ ድምፁ አማርኛ ነው፣ ግን ጽሁፉ አጻጻፍ ሲስተሙ እንግሊዘኛ ማለት ነው። ዳይሬክት እንግሊዝ ትርጉሙ ማለት ደግሞ እንግሊሽ ትርጉሙ ወንት ቱ ዎች ዛት ሙቪ ምን ልትችል ያንን ፊልም ማየት ፈልጋለሁ ብል በእንግሊዘኛ ምን ብዬ መናገር መቻለብኝ? ወንት ቱ ዎች ዛት ሙቪ ብላችሁ ሶ ዛት የሚለውን ከዚህ ላይ ተጠቀሙ ማለት ነው። በዋነኝነት ዛት የሚለውን ከዚህ ላይ ተጠቀሙ ማለት ነው። ዛት ማለት ይህንን ተጠቀሙ ማለት ነው። ሶ ወንት ቱ ዎች ዛት ሙቪ ከዚህ ላይ ደግሞ ያንን ማለት ይህንን ኦኬ ፊልም ማየት እፈልጋለሁ። ሶ በዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው ቤተሰቦች። በዚህ አይነት መንገድ እንግሊዘኛችሁን ለማመዱ በጣም እመኑኝ በቅርብ ጊዜ ራሳችሁን ታሳድጋላችሁ ማለት ነው። ወደ ዘጠነኛው ስመጣ ደግሞ እሱ ይላል። እሱ ለማለት ሂ ኦር ኢት ማለት ትችላላችሁ። እሱ ሂ ወይም ኢት ማለት ትችላላችሁ ማለት ነው። ስለዚህ በአማርኛ እሱ የሚለውን እንጠቀመው እስኪ መጀመሪያ። እሱ ጥሩ ሰው ነው። ኦኬ አዳምጡኝ፣ ሊስን ሚ ኦኬ። እሱ ጥሩ ሰው ነው። ምን አልኩኝ? እሱ ጥሩ ሰው ነው። ስለዚህ ይሄ እሱ የሚለውን ተጠቀምን ማለት ነው። ይህን ተጠቀምን እሱ ኦኬ። እሱ ጥሩ ሰው ነው። ኦኬ ይሄኛው ስታነቡት እሱ ጥሩ ሰው ነው። ይህን በብዛት የምትጠቀሙት ዩቲዩብ፣ ቲክቶክ ላይ፣ ፌስቡክ፣ ቴሌግራም ምናምን ከጓደኞቻችሁ ጋር አስ ፍሬንድ ግን ፕሮፌሽናል አይደለም። ዳይሬክት እንግሊዘኛ ትርጉሙ ግን ስንጠቀመው እንግሊዘኛ ሂ ኢዝ ኤ ጉድ ፐርሰን፣ ሂ ኢዝ ኤ ጉድ ፐርሰን፣ ሂ ኢዝ ጉድ ፐርሰን፣ ሂ ኢዝ ጉድ ፐርሰን ብላችሁ ልትገልጹት ትችላላችሁ ማለት ነው ቤተሰቦች። ምን አልኩኝ? በዚህ አይነት መንገድ ልትገልጹት ትችላላችሁ ማለት ነው። እሺ ወደዚህ ናምበር 10 ወይም ወደ ተራ ቁጥር 10 ስንመጣ አይደለም በብዛት ቀን ተቀን ውሏችን የምንጠቀመው አይደለም። አለዚያም አይደለም የሚለውን በእንግሊዝኛ ዳይሬክት ትርጉሙ ኖት አለዚያም ኢዝ ኖት ማለት ትችላላችሁ። ሞር ኢዝ ኖት አለዚያም ኖት። ሶ አማርኛ ቀጥታ እንትን እስኪ ሐረግ ወይም አረፍተ ነገር እንመስረትለት። ዛሬ ቅዳሜ አይደለም ብላችሁ ዛሬ ቅዳሜ አይደለም። ሶ በብዛት ዛሬ ቀኑ ቅዳሜ አይደለም እንላለን አይደል? ስለዚህ ዛሬ ቅዳሜ አይደለም ብለን ቀጥታ እንግሊዘኛ አማርኛ ትርጉሙ ዛሬ ቅዳሜ አይደለም እንላለን። ዛሬ ቅዳሜ አይደለም። ሶ እንግሊዘኛ ዳይሬክት ትርጉሙ ማለት ነው ቱዴይ ኢዝ ኖት ሳተርዳይ። ኦኬ ቱዴይ ኢዝ ኖት ሳተርዳይ ብለን እንገልጻለን ማለት ነው።
ይሄኛው ምንድነው እንግሊዘኛ ትርጉሙ ማለት ነው። ዳይሬክት ዛሬ ቅዳሜ አይደለም ለማለት ብትፈልጉ በእንግሊዘኛ ለመናገር ብትፈልጉ ቱዴይ ኢዝ ኖት ሳተርዳይ ማለት ትችላላችሁ። አለዛም ደግሞ ዛሬ ቅዳሜ አይደለም፣ ዛሬ ቅዳሜ አይደለም። በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው ቤተሰቦች። ከዚህ ላይ ምንድን ነው ሊገልጽ የፈለኩት አይደለም ማለት አይደለም። ስለዚህ ኖት አለዚያም ኢዝ ኖት ወደ እንግሊዘኛ ዳይሬክት ትርጉሙ ስትጠቀሙት ማለት ነው። ወደ እንግሊዘኛ ስትጠቀሙት ደግሞ ቱዴይ ኢዝ ኖት ሳተርዳይ ኢዝ ኖትን ተጠቀምነ ማለት ነው። ቱዴይ ኢዝ ኖት ሳተርዳይ ብላችሁ ኤክስፕረስ ማድረግ ትችላላችሁ ማለት ነው። ቀጣዩ ሊድላችሁ ወደ ቀጣዩ ስመጣላችሁ ይሄኛው ናምበር 11 ማለት ነው። የሱ አሁን ለምሳሌ የሱ ብላችሁ ትጠቀሙታላችሁ። የእሱ አይደል? የእሱ ማለት ናት። ማለት ደግሞ ኢናት እዚያ እሱ ለዚያ ነው እንትን ያስገባል። የእሱ የማት ይችኛዋ ናት። ማለት ደግሞ ኢናት፣ ሱ ማለት ደግሞ ይች ናት። ስለዚህ የእሱ ማለት ዳይሬክት ትርጉሙ ሂዝ ብላችሁ ትገልጻላችሁ። ሂዝ ኦኬ፣ ሂዝ በአማርኛ ይህ የእሱ ስልክ ነው። ምን ትላላችሁ? የእሱ የሚለውን በአማርኛ ሀረግ ወይም አረፍተ ነገር ስንመሰርትለት ይህ የእሱ ስልክ ነው። ይህ የእሱ ስልክ ነው። ኦኬ፣ ይህ የእሱ ስልክ ነው። ይሄ አማርኛ እንግሊዘኛ ቴክስት አጻጻፍ ሲስተም ነው። ዳይሬክት እንግሊዘኛ ትርጉሙ ስንናገር ወይም ስንጽፈው ዚስ ኢዝ ሂዝ ፎን ምን ትላላችሁ? ዚስ ኢዝ ሂዝ ፎን ይህ የእሱ ስልክ ነው ማለት ነው። ይህ የእሱ ስልክ ነው። ስለዚህ የእሱ ሂዝ የሚለው ደግሞ ሂዝ ዚስ ኢዝ ሂዝ ፎን ዚስ ኢዝ ሂዝ ፎን ሂዝ እዚህ ላይ አለ። ይህ የእሱ አለ። የእሱ ለማለት ከፈለጋችሁ ሂዝ ማለት መቻል አለባችሁ። የእሱ ካላችሁ ሂዝ የሚለውን በቀላል መንገድ መጠቀም ትችላላችሁ ማለት ነው። ወደ ቀጣዩ ሄድላችሁ ተራ ቁጥር 12 ሰድላችሁ እሷ ይኸው ከዚህ ላይ እሷ ብላችሁ ትጠቀማላችሁ ማለት እሷ። ስለዚህ ሽ ወይም ሀር ልትሉ ትችላላችሁ። ሽ አለዚያም ሀር። እሷ ለማለት ስትፈልጉ ሽ አለዚያም ሀር። ኦኬ፣ እሷ ጎበዝ ናት ትላላችሁ። እሷ ጎበዝ ናት። እሷ ማለት ከዚህ ላይ ተጠቀምነ ማለት ነው። ጎበዝ ናት። ኦኬ፣ ይሄኛው አማርኛ እሷ የሚለውን እንዴት አድርገን በሀረግ ወይም በአረፍተ ነገር እንጠቀማለን ማለት ነው። እንግሊዘኛ አማርኛ እሷ ጎበዝ ናት። እሷ ጎበዝ ናት። እሷ ጎበዝ ናት። ኦኬ፣ ዳይሬክት እንግሊሽ ትርጉሙ እንዴት ነው የሚሆነው? ሺ ኢዝ ክሌቨር ትላላችሁ። ሺ ኢዝ ክሌቨር አላልኩኝ? እሷ ጎበዝ ናት ለማለት ፈልጉ ሺ ኢዝ ክሌቨር ምን አልኩኝ? ሽን በሉ አላልኩም? አለዚያም ሀር ሺ ኢዝ ክሌቨር ሽ አለዚያም ሀር ሺ ኢዝ ክሌቨር። ስለዚህ እሷ ማለት ሽ አለዚያም ሀር ነው። ስለዚህ እሷ ጎበዝ ናት። እሷ ጎበዝ ናት። ሺ ኢዝ ክሌቨር ብላችሁ መናገር ትችላላችሁ ማለት ነው ቤተሰቦች። ወደ ተራ ቁጥር 13 ስንመጣ ተራ ቁጥር 13 ነምበር 30 አንተ የሚለው አንተ ማለት ይህ ነው። አንተ ብላችሁ ኤክስፕረስ ታደርጋላችሁ። አንተ የሚለው ማለት ዩ ይሆናል ማለት ነው። ዩ አንተ በሌላ አገላለጽ ዩ ይሆናል ማለት ነው። ወደዚህኛው ስመጣላችሁ አማሪክ አለዚያም አንተ የሚለውን በአማርኛ ሀረግ ወይም አረፍተ ነገር ስንመሰርትበት አንተ መቼ ትመጣለህ ብላችሁ ሰው ትጠይቃላችሁ። አንተ መቼ ትመጣለህ? አንተ መቼ ትመጣለህ? ኦኬ፣ አንተ መቼ ትመጣለህ? ይሄ አማርኛ እንግሊዘኛ ቴክስት አጻጻፉ ነው ማለት ነው። ዳይሬክት እንግሊሽ ስንጽፈው አንተ መቼ ትመጣለህ ለማለት በእንግሊዘኛ ስንፈልግ when will you come ማን ትላላችሁ? when will you come አንተ መቼ ትመጣለህ ማለት ነው። በቃ በእንግሊዘኛ ይሄኛው when will you come ካላችሁ መቼ ትመጣለህ ማለት ነው። ስለዚህ ቀጥታ ይህን ሀሳብ ሊተካላችሁ የሚችለው ይሄ ነው ማለት ነው። ስለዚህ when will you come ብላችሁ ትናገራላችሁ ማለት ነው። ቀጣዩ ሊድላችሁ
ቅድም ላይ አንቺና አንተ ዩ ብለናል። አሁንም አንቺ ከሆነም ዩ ነው የምንለው። እዚህ ላይ ቅድም ነምበር 13 አይታችሁ ከሆነ አንተ ማለት እዚህ ላይ ዩ ነው ብያችኋለሁ። ሶ አንቺም ሲሆን ዩ ነው የምንጠቀመው። ግራ እንዳትጋቡ። ኦኬ። አንቺ ከሆነም ዩን ነው የምንጠቀመው። ኦኬ። አንቺ ቆንጆ ነሽ። ኦኬ። አንቺ ቆንጆ ነሽ። ስለዚህ አንቺ ቆንጆ ነሽ። አንቺ ማለት በእንግሊዝኛ አማርኛ ይሄ ነው። አንቺ የሚለውን ግን ዩ፣ አንተ የሚለውንም ዩ መተካት ትችላላችሁ ማለት ነው። ኦኬ። ሶ አንቺ ቆንጆ ነሽ። ስለዚህ ከዚህ ላይ እንግሊዝኛ ዳይሬክት ትርጉሙ አንቺ ቆንጆ ነሽ ለማለት ፈልግ እንዴት ነው የምገልጸው? ዩ አር ቢዩቲፉል ትላላችሁ። ዩ አር ቢዩቲፉል፣ ዩ አር ቢዩቲፉል ብላችሁ ትገልጻላችሁ። ዩ አር ቢዩቲፉል፣ አንቺ ቆንጆ ነሽ ለማለት ፈልጉ ዩ አር ቢዩቲፉል ብላችሁ ትናገራላችሁ ማለት ነው። ስለዚህ አንቺ አንቺ ቆንጆ ነሽ፣ አንቺ ቆንጆ ነሽ፣ ዩ አር ቢዩቲፉል። ዩ የሚለው እዚህ ላይ ተጠቀመው፣ አንቺ ማለት ደግሞ ከዚህ ላይ ተጠቀምነው ማለት ነው። ስለዚህ ይችኛው አንቺ ደግሞ ከዚህ ላይ ተጠቀምነው። ሶ እያንዳንዱን በስነ ስርዓት ስላስረዳችሁ በጣም አሪፍ ይገባችኋል ብዬ አስባለሁ። ወደ ቀጣዩ ልላችሁ። ሌላኛው ደግሞ ተራ ቁጥር 15 ናምበር 15 ማለት ነው። ኦኬ ከምትለዋን ነው። ለምሳሌ ከቀን ውሏችን ከጋ እንላለን። ከማለት ኬኢ መሆን አለበት። ከማለት ዊዝ ማለት ትችላላችሁ። ፍሮም ማለት ትችላላችሁ። ዛን ማለት ትችላላችሁ። ዊዝ፣ ፍሮም፣ ዛን። አለዚያ ዊዝን፣ አለዚያም ፍሮም፣ እዚያም ዛን መጠቀም ትችላላችሁ። እነዚህን ይጠቀማል ማለት ነው። ኦኬ እስኪ ከሚለውን እንዴት እንደምጠቀም እኔ የመጣሁት ከአዲስ አበባ ነው። ኦኬ እኔ የመጣሁት ከአዲስ አበባ ነው። ራሳችሁን ከየት እንደመጣችሁ ስታስተዋውቁ አያችሁ፣ ከአዲስ አበባ ነው። ስለዚህ ከማለት ይችላል ላይ ማለት ከአዲስ አበባ ነው። ሶ ዳይሬክት እኔ የመጣሁት ከአዲስ አበባ ነው ለማለት ፈልጉ እንግሊዘኛ አይ ካም ፍሮም አዲስ አበባ። ኦኬ አይ ካም ፍሮም አዲስ አበባ ብላችሁ ትገልጻላችሁ ማለት ነው። አይ ካም ፍሮም አዲስ አበባ ማለትኳችሁ አይ ካም ፍሮም አዲስ አበባ። ስለ እንግሊዘኛ ትርጉሙ ማንን ተጠቀም? ፍሮም የሚለውን ተጠቀም ነው ማለት ነው። ፍሮም ከማለት ፍሮም የሚለውን ተጠቅመን አይ ካም ፍሮም አዲስ አበባ ብላችሁ በዚህ አይነት ቀን ተቀን እንግሊዘኛችሁ ማሳደግ ትችላላችሁ። ይህ ክፍል 1 ነው። ክፍል 2፣ ክፍል 3 ወይም ፓርት 1፣ ፓርት 2 እያለ የሚቀጥል ይሆናል። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።